ቅዳሜና እሁድን የት ለማሳለፍ አስበዋል? የዚህን ሳምንት መጨረሻ አዳዲስ ኢቨንቶች እንንገረው። አዲስ ቢግ ብላንኬት ፒክኒክ በዞማ ሙዚየም። በቺምፕ ኢቨንት ኤንድ ፕሮሞሽን የተዘጋጀው ይህ ዝግጅት እሁድ ታህሳስ 5 2018 በዞማ ሙዚየም የሚካሄድ ሲሆን ከወዳጅ ጓደኞቹ ጋር የ90ዎቹን ይዘት ባላቸው ሙዚቃዎች፣ ጌሞችና የተለያዩ የጥበብ ስራዎች ይዝናኑ ይለውታል። መግቢያ 500 ብር ብቻ። ሙከራ 1-2 ኦፕን ማይክ ናይት በአትሞስፌር ዛሬ አርብ ታህሳስ 3 2018 ከምሽቱ 1 ሰዓት ጀምሮ የሚካሄደው ይህ ዝግጅት በኮሜዲ፣ ሙዚቃ፣ ግጥምና ሌሎችም ተሰጥኦዎችን ያሳዩ ይለውታል። መግቢያ በነፃ። ሸገር ሜከርስ ማርኬት በዲሊዮፎን ሆቴል በሀገር ውስጥ የተመረቱ የተለያዩ የእጅ ስራ ውጤቶችን፣ ፋሽን እና አክሰሰሪዎችን የሚያገኙበት ይህ ባዛር ታህሳስ 4 እና 5 ቅዳሜና እሁድ ከጠዋት 4 ሰዓት ጀምሮ ይካሄዳል። ይምጡና ያሻውትን ይሸምቱ። መግቢያ በነፃ። የሃይኪንግ ጉዞ ወደ ወንጪ በእንቁ ትራቭልስ የተዘጋጀው የ2018-13ኛው ዙር ጉዞ ወደ ወንጪ ሐይቅ እሁድ ታህሳስ 5 የሚደረግ ሲሆን የጉዞ ዋጋ 3500 ብር ሆኖ በፓኬጁም ትራንስፖርት፣ ምግብ፣ የመግቢያ ቲኬት፣ ብሎሃ ባዝ፣ ጭቃ ባዝ፣ ዋናና እንዲሁም ሌሎችን አክቲቪቲዎች ያካትታል። ማንኛውም አይነት ኢቨንቶች በኦል አዲስ ኢቨንትስ እንዲቀርብለው ከፈለጉ ከታች ባለው ስልክ ቁጥር ይደውሉ። እነዚህንና የመሳሰሉ ኢቨንቶች ለመከታተል alladdisevents.com ላይ በመግባት መመልከት ይችላሉ። ለቻናላችን አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህንን ቪዲዮ ላይክ እና ሼር ማድረግ እንዳይረሱ። እናመሰግናለን።